አባይዬ መኖር ማደግ መብሰል ምን አስተማረኝ መሰለ። አባትነት ከጌጥ በላይ ውበት፣ ከካባ በላይ ክብር፣ ከሀብት በላይ ጸጋ እንደሆነ፣ አባቴ እኮ ማለት ከቃል በላይ እውቀት፣ ከንግግር የዘለለ እጹብ ምስክርነት እንደሆነ፣ ሁሉም ሰው ትንሽም ሆነ ትልቅ፣ ሀብታምም ሆነ ድሃ፣ ጠቢብም ሆነ ሰነፍ በሕይወቱ የሚሰጠው ዙፋን የሌለው ንጉሥ፣ መሳሪያ የሌለው ወታደር አለ። እሱም አባት ይባላል። አባይዬ ከልጅነት እፍታዬ እስከ ደረስኩበት ማዕረግ ሁሉ መልካም ፍቅርህ ጥላዬ ነው። ዛሬ አድጌልህ በሁለት እግሬ ቆሜ ኃላፊነት ስቀበል አቅልለህ ያደረክልኝ ነገሮች ሁሉ ምን ያህል ዋጋ እንደከፈልክባቸው ገባኝ። አባይዬ ለካ አባትነት እንደ ቀልድ የሚከፍሉት ውለት አይደለም። ምንም ቢጥሩ ሩቅ፣ ምንም ቢያውቁ ጥልቅ ነው። አባይዬ መኖርህ ብቻ የሚሰጠኝን ሰላም ብታይ ፈጣሪን ከሁሉ አብልጠህ እድሜ ትለምነው ነበረ። መቆምህ ብቻ የሚሰጠኝን ደስታ ብታውቅ የጸሎትህ ርዕስ ጤና ብቻ በሆነ ነበር። የኔ ጌጥ የኔ ጋሻ ስጠራብህ የሚሰማኝን ኩራት ብታይ ከእግዜር ጋር ሞት ይቅርልኝ እያልክ ሙግት በገባህ ነበር። ብቻ ከመሻቴ እንድደርስ ያለህን ብቻ አይደለም የሌለህንም ሁሉ ሰጥተህ እዚያ አድርሰኸኛልና አመሰግንሃለሁ። አየህ የሚሰጠው እኮ እጅ አይደለም ልብ ነው። ከልብህ ነው ብዙ የተቀበልኩት። አባይዬ ከሕፃንነቴ እስከ ወግ ማረጌ ከጎኔ ስለነበርክ አመሰግንሃለሁ። የጊዜ ባለቤት ፈጣሪ ቢሆንም እስከ ማምሻዬ እስከ እርጅና እስከ ጉልምስናዬ እንዳልለየህ ጸሎቴ ነው። እንደ መረከኝ ልኑርልህ፣ እንደ ወደድኩህ ኑርልኝ፣ እንዳደከምኩህ ላሳርፍህ፣ እንደ ናፈኩህ ቆይልኝ። እወድሃለሁ አባቴ። መልካም የአባቶች ቀን።